10 ዓመት የጠጣችሁትን ስድብ ኦርቶዶክሶች በ5 ቀን ጨርሼዋል። የ10 ዓመት ኦርቶዶክስ ወንድምና እህቶች አንጀታችሁ ሲያር የነበረው በ5 ቀን ብትንትን አውጥቻለሁ። ይቀጥል። ስለዚህ እኔም ለተራገጥኩት ስሜታዊ ለሆንኩበት ነገር ኦርቶዶክስ ወንድምና እህቶቼ ይቅርታ ይመቻችሁ። አሁንም ሐሰተኞችን እንጂ ክርስትናን አልናገርም። ሐሰተኞችን ነው እንጂ ክርስትና በፍጹም አልናገርም። ክርስትና በጭራሽ የሚሰደብ አይደለም። ክርስትና ይሰደብ። ግን እንዳልኳችሁ ኦርቶዶክሶች እቺን መቼም ጥሩ ነገር ሰው ሲናገር አትሰሙ። ስድቡን ትሰማላችሁ፣ ይቅርታ የሚባለውን ትዘሉታላችሁና ስድብ አይለጠፍም። በነገራችን ላይ ስድብ የሚለጠፍ ነገር ሆኖ አይደለም። ግን ስራዬን የምሰራበት ነገር ነበርና ለስራው አላመቸኝም። እናንተን ካረገጥኩ እነሱ የኔ ወዳጅ አይሆኑ። የምን የኦርቶዶክስ ጠላቶች የኔ ወዳጅ ለማድረግ አብሬ መርገጥ ነበረብኝና በእውነት ነው የምለው ኦርቶዶክስ ምናልባት ያዘናችሁ ሰዎች ካለ ባህሬን የምታውቁት ጣጣ የላችሁ። እያመለጠኝ 10 እመቤቴን ስል ይዛችሁኛል። 10 ጊዜ ታመልጠኛለች። እኔ እመቤቴ የምላት ቃል ካፌ መውጣት አልቻለችም። ራሱ ጌታ ኢየሱስ በሚያውቀው ቲክታክ ላይ ቪዲዮ ልሰራ ቆርጬ ሰላም ብዬ ላጥ ብሎብኝ አጥፍቼ እንደገና የምሰራቸው ቪዲዮዎች ነበሩ። አጥፍቼ ነው የምሰራው እና ለምን እንዴት ነው እንኳን እኔ ማንም እናቱ ሳትወደድ ይኖራ እዚህ ሰውን ይወዳል ብዬ የማስብ ሰው የለም። መውደዱ ክፋቱ ምንድን ነው? የዳዊት ልጅ ማረኝ ብሎ በአደባባይ አይኑን እንዲያበራው የጠየቀ ሰውዬ የድንግል ማርያም ልጅ ማረኝ ማለት ወንጀል የሆነበት ዘመን ላይ ደርሰናል። የዳዊት ልጅ ማረኝ ብሎ ነው እየተማጸነው እና ኢየሱስ ክርስቶስ አይኑን ያበራው። የማርያም ልጅ ማረኝ ማለት እንደ ወንጀል የታየበት ዘመን ላይ አይተናል እና ሁሉም ለበጎ ነው። ስለዚህ እግዚአብሔር ይጠብቃችሁ። እግዚአብሔር ይሁናችሁ። ከልቤ ነው ጌታ ሞር ከእናንተ ይልቅ እኔ ንስሐ መግባቱን ነው የምወደው። ከዚህ በኋላ ስድቦች የሉም። ስድቦች ሳይሆን እውነታ ነው ያለው። ኦርቶዶክስ የመሆን ጉዳይ ሳይሆን ለህሊና የሰለው የማረገው። አቤል አቡና ጥሩ ነገር አለው። ግን አንዳንዴ አሁን ለምሳሌ ይሄ ነብይ ሄኖክ በታሰረበት ጊዜ እኔ ደስተኛ አይደለሁ። ሀቃቅ ነው። ነብይ አይደለም፣ አጭበርባሪ ነው። ሀቃቅ ነው መታሰሩ። አሁን እኔ ደስተኛ አልነበርኩም። አቤል አቡና ደስ ብሎታል። ለምን? ወንጀለኛ ስለሆነ ገንዘብ ስለሚያጭበረብር ምናምን። አቤል አቡና እሱንም ጨምሮ አብሮ ነው ደስ ያለኝ ነበረው። እኔ ግን ደስ አላለኝ። ደስ ያላለኝ ምክንያት ምንድን ነው? ሰውየው ህዝቡ ሲነቃ ይነቃል፣ እስኪነቃ ግን ያጭበርበር። እኔ እንደዛ ባይ ነኝ። ካልነቃ ይብላ። ግን የተናገረው ንግግር ሰው ኖርማል ዝም ብሎ የሚገደልበት ሀገር ላይ ንግግር ያሳስራል ብዬ አላምንም። ንግግር ያሳስራል ብዬ አላምንም። የሰው ልጅ ዝም ብሎ በየቀኑ ህፃናቶች ይደፈራሉ። ህፃናት እህቶቻችን፣ ህፃናት ወንዶች ሳይቀሩ ህፃናት የሚደፈሩባት ሀገር፣ የሰው ልጅ ዝም ብሎ የሚደፋበት ሀገር ላይ ተሳደበ ብሎ አገር ይያዝ ማለት ይሄ ባለጊዜነት ነው። አልቀበልም። ስለዚህ እኔ የልጆች አባት ነው። ልጆቹ ይባረኩ፣ ባለቤቱ ትባረክ። እሱም ደግሞ ጌታ ልቡን ይመልሰው። ይሄ ነብይ ሄኖክ የሚባለው ልብ እግዚአብሔር ይመልሰው። ሰርተ ያመጣው ገንዘብ አይደለም፣ ዘርፈ ያመጣው ገንዘብ ነው። ይሄን ምስኪን ህዝብ ዘርፈ ያመጣው አንድ ቀን ስራ ሰርታ አታውቅም። ስለዚህ ልብን ይመልሰው። በንስሐ ተመልሰ እግዚአብሔርን አገልግል። ስለዚህ ያንን ማስተካከል አለብህ ብዬ አስባለሁ እና ከዛ ነው የማየው። ወንጀለኞች ይታሰሩ የሚል እምነት አለው አቤል አቡና። እኔ ግን እግዚአብሔር ልባቸውን ይመልስ የሚል ሀሳብ አለኝ። እግዚአብሔር ልባቸውን መልሶ በንስሐ ተመልሰው የክርስቶስ ወንጌል እንዲሰብኩ ደስ ይለኛል። እንዲጠፉ አልፈልግም። ወንጌሉ ነው የምንፈልገው። ኢትዮጵያ ላይ ኦርቶዶክስ አሁን በሚገርም ሁኔታ ኢየሱስን እየሰበከችው እያየን ነው። በሚደንቅ ሁኔታ ኑ እንሰብከዋለን ኢየሱስን እያሉ እየመጡ ነው። ምክንያቱም ጥያቄም ሊሆን አይገባም ነበር። አሁን ኦርቶዶክስን ጥያቄ አሁን አማራን ኢትዮጵያዊ አይደለም ብለን እንደመጠየቅ ማለት ነው።
ኦርቶዶክስን የክርስቶስን አታውቅም እያልክ እንደማለት ነው። አማራን ኢትዮጵያዊነትን አታውቀውም እያልክ መስበክ ማለት ነው። ለአማራ ኢትዮጵያዊነትን መስበክ ለኦርቶዶክስ ኢየሱስን እንደመስበክ ነው። ለይቻ ላይ ምክንያቱም ኢሹ አይደለም። ኢየሱስ ክርስቶስ የጌቶች ጌታ መሆኑ ለኦርቶዶክስ ኢሹ ሆኖባት አያውቅም። በሱ ያሉትን ቅርንጫፎች ማክበር ነው ያስጠየቃት። ለምን አከበራችሁ ነው ጥያቄው። ለምን ወደዳችኋቸው? ክርስቶስ ቅርንጫፎች አሉ፣ ደቀ መዝሙሩ ቅርንጫፎቹ ናቸው። ደቀ መዝሙሩ ደግሞ ያፈሯቸው ቅርንጫፎች አሉ ሌሉ። ያንን ማክበሯ ነው እንደ ስድብ የተቆጠረባት። ሰው ያንን እንደማለት ነው የማየው። እኔ በኢትዮጵያ ታሪክ እንደ አማራ ኢትዮጵያ አላውቅም። እኔ በዘር ከሄዳችሁ አገውነ አማራ አይደለም እባላለሁ። አም ግድ ውጣይ ግን እንደ አማራ ኢትዮጵያዊነትን የሚያውቅ ኢትዮጵያዊ የለም። ኖባዲ ነን። ማንም ቆራጣ ካርታ ይዘህ የምትሽከረከር ነው የለም። ማንም ይህን ሀቅ ክርስቶስ በስሙ የምታቆርብ በስሙ የምታጠምቅ ኦርቶዶክስ ናት። ይህንን ሀቅ ዋሽተውባታል። ሐሰተኛ ነቢያቶች ዋሽተዋል። ሐሰተኛ ነቢያት ዋሽተውባታል ኦርቶዶክስ። ያንን ነው የምለው። ኖ ሰው አቴንሽን አይሰጥማ። ሶሻል ሚዲያ ላይ አልሰበከችም ኦርቶዶክስ። አያችሁ፣ ይሄን ፕላትፎርም ተጠቅማ አሁን መጥተዋል። እነ ዘማርያም መጥተዋል፣ እነ መዝሙር ያሬድ መጥተዋል፣ እነ ናቲሻ፣ እነ ባሩክ፣ እነ ልደትም ሌሎችም መጥተዋል። አሁን መጣች። ከዛው መደበቅ ነው የጀመሩት። አሁን መደበቅ ጀመሩ። ስለዚህ ነቢይ ጆይ ጭሮ ይመቸኛል። እኔ ፕሮፌቲክ ዳንስ አረ ይደላኛል። ፕሮፌቲክ ዳንስማ አረ ብራንድ ነው። እኔ አልሞትም ወደ መላእክትነት ነው የምቀየረው ያለው ፕሮፌቲክ ዳንስ አረ ውስጤ ነው። ስለዚህ ፕሊዝ አስተውሉ። ከጥላቻ እንውጣ። ክርስትና ጥላቻ ሳይሆን ፍቅር ነው። ፍቅሩን ማወቅ መልካም ነው ብዬ አስባለሁ። ፍቅር ነው የሚበልጠው እና 10 ዓመት ጥላቻችሁን ሰበካችሁ። 10 ዓመት ኦርቶዶክስ እንድትጠላ ሰራችሁ። ስመጣ በእልልታ የተቀበላችሁኝ ገና ለገና ዮኒ ማኛ ስለማይፈራ ኦርቶዶክስን ይቀጠቅጥልኛል ነው። ኢትስ ኦል ጉድ አይ ዲድ ኢት። የእናንተን ኤግዛክትሊ ኮፒ ነው ኤርሚያስ የሚናገረው፣ ዮኒ ማኛ ይናገረዋል። እኔ ገድል አላነበብኩኝ፣ ድርሳን አላነበብኩ። ኬት አመጣዋለሁ? አረም ሪሊ እኔ ሳነብ የነበረው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ሳነብ ሞር ወደ ኦርቶዶክስ የሚያደላ ነገር አለው። ሞር ወደ ኦርቶዶክስ የሚያስገባ ነገር አለው። መጽሐፍ ቅዱስ ባነበብኩ ቁጥር ኦርቶዶክስ ትሆናለህ እንጂ አትፈነጥጥም። ጌታ ኢየሱስ ምስክሬ፣ ባነበብኩ ቁጥር ያንን ያደርጋል። ዩ ታውት እኔ የመሰለ አንተ ምንም ማላቅና በእናንተ ስር ሕፃን ነው እኮ የ8 ወር ልጅ ነው ወንጌልን እኮ ቢናገር ችግር የለውም ብላችሁ እቃቃ ስትጫወቱ እየሰማሁ ነበር። አሁን እኔ ቤት ኑና እንወያይ ሲባል ምጥ ይዛል። ብዙ አውቄ አይደለም፣ ዋና ኮሮችን ግን ይያለሁ። ዋና ኮር ከየት ነው የሚል ጥያቄ አለ። አሁን እንደ ኢትዮጵያ ፖለቲካ የሆነ ፖለቲካ ልተነተን ስትል ከየት ነህ ትባላለህ። አማራ ነህ፣ ኦሮሞ ነህ፣ ትግሬ ነህ፣ ደቡብ ነህ ትባላለህ። ከየት ነህ? አሁንም ለፕሮቴስታንት ወንድምና እህቶቼ ጥያቄ ምንድን ነው? ማ ብራዘር ከየት ነህ? መልሱ ቅርጫ ነኝ ነው። ሲፋቅ ቅርጫ ነኝ ነው። ተግባብተና? አዎ ምን ይላል? እግዚአብሔር ይባርካችሁ። ያዕቆብ መልእክት 1:22 ምን ይል መሰላችሁ? ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። አሁን ቃሉን ያደርጋሉ። አሁን ነብዮቹ ምናምን ቃሉን ይሰብኩታል፣ ይበጠርቃሉ። በተግባር ስትሄድ 9 ውሽማ አለው። በተግባር ስትሄድ በገንዘብ የናጠጠ ሀብታም ነው። ክርስቶስን የሚመስል አንድም ነገር የለውም። ስለዚህ በተግባር ክርስቶስን አይመስሉም። በተግባር የሚመስሉ ጥቂት
ጥቂት ሰዎች ታገኛለህ፣ በክርስትናው ህይወት ጥቂት አስተማሪዎች ታገኛለህ። እሱንም ወይኔ የት ነው የማገኘው ብለህ አልቀሰህ ትንሽ ነፍስን መለስ የሚያደርግልህ ሰው ታገኛለህ። ሌላው ሊባ እና ታስታውሳላችሁ፣ ቶሎሳ ብሎ የሰበከው ማን ነው ስሙ? ሐዋርያ ማን ነው የሚባለው? በቃ በአንተ ፈርሷል፣ ስምን አፍራሽ ብየዋለሁ፣ አፍራሽ ብያለሁ ስምን። በቃ ሁሉ ነገር ትጀምራለህ፣ አይሳካልም፣ ይፈርሳል። አዎ ይፈርሳል። የጌታ ሰው ይላል እንዲህ ታደርጋለህ፣ ትሰራለህ፣ ሊሆንልህ ሲል ትፈርስ። ሱራፌል ወሮ በላ ሱራፌል የሚባለው ሌባ ምን ይላል? በቃ የምትሰራው ትጀምርና የሆነ ነገር ልታረግ ስትል ይፈርሳል። አሜን ነው የጌታ ሰው፣ እውነት ነው፣ እውነት ነው ይላል። በቃ ስምን አፍራሽ ብየዋለሁ፣ ያመቺሳ ስም አውጥቼልሃለሁ፣ ያገቺሳ ያመቺሳ ስም አለ አለው። እውነት ነው የጌታ ሰው አለ። ስም አፍራሽ ነው አለ። አሜን የጌታ ሰው አለ። ከዛ በኋላ ትንሽ ቆየና ስም ማን ነው? ማን ነው ስም? ቶሎሳ። ይሄ አይደለም ክርስቲያንን የማስታውሰው ማን ነው ስሙ? ጀዋር መሐመድ ፖስቶታል። ጀዋር መሐመድ ቶሎሳ ብሎ ቁጭ አለ። ሌቦች ናቸው ቶሎሳ። አንድ ደግሞ አለ። ይኸው እኔ በእግዚአብሔር ቤት ነው የምነግራችሁ። የሆነ ሴት እኔ ሁለቱም ኦርቶዶክስ ናቸው መጡ። በምን አወቅኳቸው? ነጠላ ለብሰዋል አለ። ይኸው በእግዚአብሔር ፊት ነው የምነግራችሁ፣ እኔ በጌታ ፊት ነው። እና መጡና ማስቲካ እየበላው እንግዲህ በጌታ በኢየሱስ ስም የኦርቶዶክስ ልጆች እንዲሁም ሙስሊሞች ስሙ እዚህ ጋር ሙስሊሞች ማስቲካ እየበላሽ መስጊድ ገብተሽ ታውቂያለሽ? ሙስሊም ሴት መልሽልኝ፣ እዚህ ያለሽ ሙስሊም ኖ ሴቱ ሳይሆን ወንዱ ማስቲካ እየበላ መስጊድ ትገባለህ? ሙስሊም ይኸው ሙስሊሞች ያሉ ፔጅ ላይ አንድም ሙስሊም ማስቲካ እያላመጠ አይገባም። የኦርቶዶክስ እህትና ወንድሞቼ ማስቲካ እኔም ስለነበርኩኝ አውቃለሁ። ቤተክርስቲያን ውስጥ ማስቲካ እያላመጠ የሚገባ አንድም የለም። ተባርኩ። አሁን ጨረስን። ይሄ ምዕመናኑ እንኳን አይደለም ፓስተሩ ነው ማስቲካ እያላመጠ ገባ። እና እያስተመርኩ ነው፣ በጌታ ስም ነው የምነግራቸዋል። እና በነጠላቸው አወቅኳቸው የኦርቶዶክስ ሴቶች እንደሆኑ እና በጣም አሳዘኑኝና አንዷን ሰዓት ምንድን ነው ብዬ ስላት መውለድ አልቻልኩኝም፣ ይኸው ከባለቤቴ ጋር ብዙ ቆይተናል፣ ግን አልወለድኩም። አልወለድሽም? አዎ ብዬ ጸለይኩና ማስቲካዬን ሰጠዋታል። ማስቲካዋን ስጠጣ ዴቭ ዝም ብለህ ሳቅ። ስሰጣት ማስቲካዋን ተቀበለችና ግማሽ ግማሽ ለእሷ ግማሹን አላመጠችው፣ ግማሹን ደግሞ ሰጠቻለ ጓደኛዋ። ይኸው በጌታ ፊት ነው የምነግራችሁ። ሁለቱም አረገዙ። ይኸው ወለዱ ሁለቱም። የአባታቸው ስም ምን ሊሆን ነው? ጦር ማስቲካ ነው የሚሆን። ይህንን የሚናገረው አደባባይ ላይ ወጥቶ ነው። ይጋ ኖ ፕሮብለም። አደባባይ ላይ ወጥቶ ነው የሚመሰክረው። አሁንም ፓስተር ነው የሰውዬ። ከዛ አንዴ ደግሞ ልጇን ይዛ መጣቻል። አንድ ልጅ የለውም፣ ልጁ እጁ ጣት የለውም ማለት ኦርቶዶክስ ናት፣ የፈረደባት ኦርቶዶክስ ናት። ልጇን ይዛ መጣች። ልጇን ይዛ መጣችና እኔ በነጠላ ነው የማውቀው። ነጠላ የሚያደርጉ ኦርቶዶክስ ናቸው፣ የታወቀ ነው። ከዛ ስጸልይ ልጁን እጁን አየውና ጸለይኩ አለ። ጣቱ ጣ ጣ ጣ ጣ እያለ ሲወጣ ሌሎቹ እየጸለዩ ነበረ። በድምፁ ልጁ ጣት አወጣ። ድምፁ ጣ ጣ ጣ ሲል ሰማሁት አለ። እኔ ደግሞ የምልህ ጡምቡሩ ጣ ጣ ጣ ጣ የሚል አንድ ሰው እያለ የእናንተ አገልጋይ ጡምቡሩ ጡምቡሩ ጡጡጡ የሚለው ሰውዬ ትዝ አለኝ። አንተ ካልከው ጋር ማች ለማድረግ ማለት ነው። አባቴ የስህተት ወንጌል እስከ መቼ ነው የምትሰብኩት? መቼ ነው የስህተት ስብከታችሁን ነው እነዚህ በፍጹም አገልጋይ አይደሉም ብላችሁ በደንብ የምትሉት? እናንተ እኮ ጸባችሁ ከኦርቶዶክስ ብለው በስም ዓለማዊ የሆኑትን ነው የምትሰድቡት። ዓለማዊ እነ ቬሮኒካን እነ ሌሎቹንም እነ ቴዲ አፍሮን ምናምን ነው የምትናገሩት። ዲያቆናትን ለምን እንደዛ አትሉም? ዲያቆናት ነው እንጂ እየሳታችሁ ነው ለምን አትሉም? ተግባባን? ስንቱ ተብሎ ይባል። ስንት ባል አገባሽ የምትል ደግሞ ጅብ ድምፅ አለች። አንድ
የደረቀች አሮጊት ስንት ባል አገባሽ? ሁለት ነው ያገባሁት፣ ሁለት ባል አግብቻለሁ፣ ፈትቻለሁ። አሁን የምታገቢው ትፈልጊያለሽ? አዎ አታገቢ። ባል መቀለጃ፣ ወንጌል መቀለጃ፣ መጫወቻ። አንዷስ ራቁቷን የምትደንስ ደቡብ አፍሪካ የገባቻለች። በቅርቡ ማርቼዲስ ይዛ ፎቶ ለጥፋለች። እሙሟን ሁላ የምቸረችር ቺክ ምንድነው? ነቢት ነኝ ነው የምትለው። እሙሟን ሁላ ጸይም ልጅ ጌታ እንዲህ ተናግሮኛል ምናምን እያለች የምትመጣ በእንትን የምትልግ ያውም ትዳር አላት፣ ባለ ትዳር ናት፣ ነቢት ናት። እና ከሌላ ሰው ጋር ሆና አውጥተውባታል ሪከርዷል። ነቢ መድኃኒት ናት። ኦ ነቢ መድኃኒት። ደህና ነሽ? እንዴት ነሽ? ሁሉ ነገር ሰላም? ሌላ ምን ዘግብ? እናንተ ብቻ አቁን ነው የማወጣው። አሁንም ክርስትና በወንጀለኞች ድራማ እየተሰራ ጸበል አያድንም ለምትሉ ዮሐንስ 5:1 አንቡ። ዮሐንስ 5:2 ላይ ጸበል የእግዚአብሔር መልአክ ያለበት አሁን በገብርኤል ስም በሚካኤል ስም ምናምን ጸበሎች አሉ አይደለ? እኔ ጓል ልባችሁ ስለምፈልግ እንጂ ዮሐንስ ወንጌል ምዕራፍ 5 ቁጥር 2 ብታነቡ መጠመቂያ አለች፣ በዮርዳኖስ መጠመቂያ አለች። እና የእግዚአብሔር መልአክ አንዳንድ ይወርድና መናወጥ ያደርጋል። እዛ መናወጥ ውስጥ የመጀመሪያ የገባ ማለት ያመነ ማለት ነው። አምኖ የተጠመቀ ይድንባት ነበር። አሁንም ድረስ አለች። ስለዚህ መጠመቂያ የመላእክቶች የገብርኤል መጠመቂያ የሚካኤል ምናምን የሚባለው ዝም ብሎ የሚባል አይደለም፣ መጽሐፍ ቅዱሳዊ ነው። ማንበብን የመሰለ ትልቅ የሚያደርግ ነገር የለም። ስለዚህ ይሄ ድራማችሁ ቢቀር ጥሩ ነው ባይ ነኝ። መጽሐፍ ቅዱስ ነው የሚለው፣ እኔ አይደለም። ስለዚህ ምንድን ነው ለድፍረት ይዳርጋል። አደገኛ ቦዘኔዎች ናቸው እነዚህ ወንጌል ሰባኪ ነን የሚሉ ዱርት በየካፍቴሪያው ሙዚቃ ሲያዳምጥ የሚውል ሌባ ክርስቶስን ሰብካለሁ ሊለኛ አይገባል። በየካፍቴሪያው ሙዚቃ ቤት ነው የሚውለው። ሙዚቃ ሲያዳምጥ አብሮ ብሎ ስጋ ቤት ሲንደፋደፍ ውሎ ነብይነት የለም። የኦርቶዶክስ አባቶች የት እንደሚውሉ ልዘግብ አባቴ። ገዳም በየቤተ ክርስቲያኑ ለዛ የሚሆን እንኳን ሰዓት የላቸው። ገዳም ላይ ነው የምታገኛቸው። በየጊዜው በቤተ ክርስቲያኑ በዓላት ቢዚ ናቸው። ቢዚ ቤተ ክርስቲያን። አንተ ቫለንታይን ዴይን እንደ ጴንጤ የሚያከብረው አለ እንዴ? ለቫለንታይን ዴይ ይቻላል ብለ ቅዱሳናት ቀን አያስፈልጋቸውም መከበር የለባቸውም ስትል ሼም የለም። ቫለንታይን እናንተ ታከብረው የለን? እልል አድርጎ የሚያከብረው ቫለንታይን ማን ነው? እናንተ አይደላችሁ እንዴ? አይደለም። ስለዚህ እውነቱን ነው የምናገረው። እንዴ አንዱ ጌታ ኢየሱስ ምስክሬ ነው፣ የኢትዮጵያ አይደለም የውጭው፣ የባሏ ቀብር ላይ ቤተክርስቲያን ውስጥ ፓስተሯ ፕሮፖዝ አደረጋት። የባሏ ቀብር ላይ የእሷ ባል ሞቶ ፕሮፖዝ የሚያደርጋት ባሏ እያለ ያጫውታታል ማለት ነው። ባሏ እያለ ያጫውታት ነበር። ከዛ ልክ ሲሞት እዛው ቀብሩ ላይ ፕሮፖዝ አደረጋት። ይሄን ፖስት አድርጌዋለሁ ከዚህ በፊት ብዙ ሰዎች አይተውታል። ያሳዝናል። እና ፕሊዝ ሆዳችሁን ሳይሆን ክርስቶስ እመኑ። ሆዳ አምላኩ እናንተ ናችሁ። ባስመስል እንደ ሆዳሞቹ ባስመስል መድረካችሁ ለእኔ ትልቅ ነው። እኔ ማስመሰል አልችልም። አይ ካንት ዋን ቲንግ ዮኒ ማኛን ጠይቅ፣ ካልመሰለው ይገባልሃል። አይቻቸዋለሁ። ጌታ ኢየሱስ ምስክሬ፣ እንደናንተ አጭበርባሪ አላየው። ምዕመናኑ እግዚአብሔር ይባርካችሁ፣ መልካሞች ናችሁ። ግን ተጭበርብራችኋል፣ ተዋሽታችኋል። ከየት ናችሁ? ጻፉልኝ እስቲ። ፔንቴኮስታል ከየት ናችሁ? ከየትኛው ዲኖሚኔሽን በምንድን ነው የምታምኑት? እስር ያላችሁ ጻፉልኝ። ከየትኛው ናችሁ? ምን አለኝ አንዱ፣ እባክህ ዮኒ ማኛ እኔ ታዋቂም አይደለሁም ብዙም ፎሎወርም የለኝም፣ ላወራ ፈልጋለሁ፣ እባክህ ወንድሜ ፕሊዝ። ምንድን ነው የምታወሪኝ እናቱ?
በሰላም ነው። ሌላስ? ስለዚህ የባልታዛር ዲኖሚኔሽን አለ። በጣም የሚያሳዝነኝ በተለይ የሚርመጠመጡበት በጣም የሚዘገንን ነገር አለና ያንን አስተካክሉ። አም ኮንፊውዝ ናስዬ ቀላል ኮንፊውዝ ያደርጋል። ከየትኛው ዲኖሚኔሽን ናችሁ? አንዱ ምን አለኝ? በለጠ መኩሪያ when and where you left love I was a lady gentleman and we አይ ቁም ነገር አይደለም። ሰው መስለኝ ነው። ይቅርታ ሰው መስለኝ ላነብልህ ነበር። ሌላስ? ፓስተር መሆን ስላልቻልክ ተናደድክ? በጴንጤ በጴንጤ ፓስተር ለመሆን ምን ያስፈልጋል? እንዲያውም ባይሆን ዲያቆን መሆን ስላልቻልክ ተናደድክ ብባል ይሻለኛል። ዲያቆን መሆን በትንሹ 10 ዓመት ይፈጃል። ስለዚህ በሱ ተናደነው ካላችሁ ልስማማ እችላለሁ። ፓስተርማ ክፍት የሥራ ቦታ ነው አባቴ፣ ክፍት የሥራ ቦታ ነው። በ7 ቀን መሆን ትችላለህ። እንደ ፓስተርነት ክፍት የሥራ ቦታ አለ እንዴ? በ7 ቀን መሆን ትችላለህ። ምን ልምድ ያስፈልጋል? ያ እሺ፣ አሁንም የምናገረው ምንድን ነው? ሜርሲሻማ ጀለሴ ናት። ወይኔ ሊዮኒ ማኛ በጀት ተመድቦ ብላ አስቋምጣ የነበረ ደምረው በጀቴን አምጣ አለዋለሁ። ጃፒ ጋ ሄዶ እባካችሁ መኪና አስገዙልኝ ይላል። ወይኔ በላቸው፣ ወይኔ በላቸው። እኔማ ልበላ ነበር። ዮኒ ማኛ በጀት ተመድቦለታል ተብዬ ተመስገን የማለለካ ወይ ብዬ ሄዶ ልበላ እመጣለሁ። ወፍ የለም ጭራሽ። እሱ እባካችሁ መኪና አዋታችሁ ገጩኝና ስራ ልስራ እያለ እንትን አለ። እኔማ ሜርሲዬ በደንብ ኤርሚያስ ዊጋርጋ ማለት ነው እሷ እና በጣም አዘንኩኝ። እንደው ትንሽ ቻፓ ምናምን የሆነ በኃይለኛ ይገቡልኛል ብዬ ነበር እንደዛ ስባል ሰምቼ እና ያሳዝናል። ያ ነገር የለም። ሜርሲ ባለትዳር ነች በነገራችን ላይ ወይስ ጋለሞታ ነች? ሜርሲ ትዳራለች ወይስ ጋለሞታ ነች? አጅስ ሆነ ነው ትዳር አለ ሜርሲ? ያው my track record is louder than anything. Yes, እኔ ትራክ ሪከርድ እውነትን በመናገር የሚታወቅ እውነትን እንዲህ ብላል መብት ነው ማለት እውነትን አትሸሻል። ሌላስ? ዮኒ ፓስተር ብትሆን ብዙ ጋርድ ነበር። ሜሪላንድ በየጋዝ ስቴሽን እየሄዱ ዘይት ይቸበችባሉ። መስፍኔ ጌታን በል እስቲ በየጋዝ ስቴሽን ዘይት ይሸጣሉ። አረ ወየው፣ ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። እኔን ከጠየቃችሁኝ ስለ ነቢይት ብርቱካን ልናገር። ደጋግማችሁ ትላላችሁ። እኔ ትንቢት የሰራላት ሰው ከጠየቃችሁ ነቢይት ብርቱካን ብቻና ብቻ ናት። ሌሎች ካላችሁ ንገሩኝ። ስለ ዶክተር አብይ ተናግራ ነቢይትነቷ ተሰርቷል። ስለ ኢትዮጵያ ላይ ስላለው ጦርነት ተናግራ ነቢይነቷ ተሰርቷል። ብዙ ያልወለዱ ሰዎች ጸልያ ምስክርነት የሰጡ እኔ በአይኔ ያየሁት እኔ ሲሄድ ያየሁት ነገር ብዙ አለ። እንደዚህ አይነት አሉ። ያየሁትን መሰክራለሁ። እኔ አሁን እሷ እንድሰድብ በጣም የማይገፋፋኝ ጴንጤ የለም፣ የማይገፋኝ ጴንጤ የለም። ከእናንተ እሷ ትሻላለች፣ በጣም ትለያለች። በጣም በስርዓት ያላት ጨዋ ሴት፣ ጌታ ኢየሱስ ምስክሬ፣ ነቢይት ብርቱካን ጨዋ ሴት።
እናንተ በጣም ነው የምትጠሏት፣ እሷ ግን በጌታ የታመነች ሴት እንደሆነች አይቻል። ባይሆን እገርፋለሁ፣ ባይሆን እኔ ለመናገር የምፈራው ሰው የለም፣ ዘረጥጣለሁ። ባየሁት ነገር ግን በጣም መልካም 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 ሴት ናት። this is the reality። መልካም መልካም ሴት። ይሄንን ነው የምለው፣ ይሄንን ነው ያንን ነው የምለው። መልካም ሴት፣ በጣም እጅግ መልካም ሴት፣ መልካም ሰው ናት። የምትኖረው ለጌታ ነው። ኑሯ ሁላ በጌታ ነው። መልካም ሴት ናት። ስለዚህ እግዚአብሔር ቤተሰቧን በሙሉ ይባርከው። እግዚአብሔር ይጠብቃት። የሚያወሩባት ነገር እነሱ የሚሉት እሷ የምትኖረው ኮምፕሊትሊ የተለየ ሰው ነች። ስህተት አይኖርም ብዬ አላስብም። ግን እርግጠኛ ነኝ ከብዙዎቹ ከአጭበርባሪዎቹ ሚሊዮን ጊዜ ነቢይት ብርቱካን ትሻለኛለች። በጣም በጣም መልካም ሰው ናት። ሌላ ቤካ ቀበቶ ቤካ ቀበቶማ አሁን ሳለ እንዴ? ቤካ ቀበቶ አለ ወይስ ተደበቀ? የት ገባ ቤካ ቀበቶ? አለ። የኤርሚያስ ከዳሚ ነበረ አለ አሁንም ወይስ ጠፍቷል? አይ ነቢያቶች እንዳለ መጽሐፍ ቅዱስ እኮ ይናገራል። መጽሐፍ ቅዱስማ ይናገራል። የማን ልጆች ደናግልት ነቢያቶች ብሎ መጽሐፍ ቅዱስ ይናገራል እኮ። አይ መጽሐፍ ቅዱስ ላይማ ነቢያቶች አሉ። እውነተኞቹ ይገፋሉ። በየትኛውም ቦታ ብትሄድ እውነተኛ ሰዎች ይገፋሉ። በየትኛውም እምነት ብትሄድ ለምን? ዲያብሎስ መንፈሱ የሚሰራው ማን ላይ ነው? እነዛን ሰዎች ማስጠቃት ነው። የዲያብሎስ ስራ ያንን ነው። እውነተኞቹን ምን ማድረግ እንትን ሉተራን ባይ ዘ ዌይ ከነገ ጀምሮ እኔ ቤት ጥሪ ያላችሁ ሉተራውያን መታችሁ ምን እንደሆነ ኤክስፕሌን ብታደርጉልኝ እኔም ጥያቄ ስለሚኖረኝ እኔ ደፋር ጠያቂ ነኝ። በደንብ ነው የምጠይቃችሁ። ገብታችሁ ትወያዩና ሀሳባችሁን ትሰጡኝና እኔም አንዳንድ ጥያቄ አቀርባለሁ። ከእናንተ ኮምፕሊትሊ ከፔኔኮስታል 100% እናንተ ትሻላላችሁ። ሉተራውያን 100% ነው ማወራችሁ። ስለዚህ ሉተራውያን ፕሊዝ ከነገ ጀምሮ መወያየት እንችላለን። ገብታችሁ በደንብ አድርጋችሁ በእናንተ ላይ የሚዋሸውን ፔኔኮስታል በእናንተ ላይ የሚዋሹትን ደግሞ ታጋልጣላችሁ። የሚዋሹትን ራሳችሁን የቻላችሁ ናችሁ እናንተ። እነሱ ግን በእነሱ ስር ያለ አድርገው የሚዋሹት ውሸት አለ። ምክንያቱም ሲዋሽ ወንድማችን ኤፍሬምን ይዘነዋል። ዋሽቷል። አንድ ነን፣ ምንም ልዩነት የለንም፣ መተዳደሪያ ደንባችን አንድ ነው ብሎ ዋሽቶ ወንድማችን ገብቶ አጋልጦታል። ስለዚህ ሉተራውያን በደስታ ዳዊት ጎበዝ ልጅ ነህ፣ እግዚአብሔር ይባርክህ፣ ሐቁን ነው የተናገርከው። ሉተራውያን ከፔኔኮስታል ኮምፕሊትሊ የተለየ ሃይማኖት ነው። የተለየ ሃይማኖት ነው። የተለየ። ስለዚህ ይሄ ነው የምናገረው። ሌላስ ካም ቱ